አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው አላህ ብዙ ነገር ፈጥሯል ብረት ፈጥሯል አለት ፈጥሯል ዳይመንድ ፈጥሯል ጠንካራው ምንድነው አሏቸው ብረት አሏቸው ግን ከብረት ደግሞ ይጠነከራል ምንድነው አሏቸው ሰዓት አሏቸው ሰዓት ብረትን ያቀልጠዋል አይደል ስለዚህ ከብረት የጠነከረ ማን ነው ሰዓት ነው ማለት ከሰዓት ደግሞ ይጠነከራል አሉ እሱ ምንድነው ውሃ ነው አሉ ውሃ ሰዓትን ያጠፋዋል አይደለም ከሰዓት ውሃ ይበረታል ማለት ውሃን ደግሞ የሚያሸንፈዋል ማን ነው ደመና አሉ ደመና ውሃን ተሸክሞት ይበራል አይደል ደመና ይጠነክራል ከደመና ደግሞ ይጠነከራል አሉ እሱ ምንድነው ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ ይጠነከራል አሉ እሱ ማን ነው የሰው ልጅ አሉ ንፋስን ይተነፍሰዋል ንፋስን ይቆጣጠረዋል የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ እሱ ማን ነው እንቅልፍ ነው እንቅልፍ የማያሸንፈው ሰው አለ ጀግና በለው ዓሊም በለው ሀብታም በለው ንጉስ በለው እንቅልፍ ከመጣ እጅ መስጠት ነው አይደል እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ እሱ ምንድነው ጭንቀት ነው ሐሳብ ትካዜ ሀም ይባላል ሀም ያለው ሰው እንቅልፍ ይመጣዋል ይወስዳል ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን እሱ ምንድነው ዚክር ይባላል አላ አላህ አዋጅ አለ በዚክርላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ ጭንቀት ይወገዳል ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለው እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰለም የተሟላ ስብዕና አላህ ይሰጣቸው የሳቸው ኡመት ያረገን ጌታ አላህ የተመሰገነ ከሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን ሐውዳቸው ላይ ከጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን የሳቸውን ሸፋዓ አላህ ይወፍቀን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما